ኑሮዬን የመን ላይ አድርጌያለሁ። የመን ላይ ያደረኩ ማለት ነው። እንግዲህ ተፍጨረጨርኩኝ፣ አቅሜን አልቻልኩም፣ መሄድ አልቻልኩም ማለት ነው። እንግዲህ ያው እንደምታዩት ብዙ ነገር ሞክሬ ነበረ ምናምን በባህርም ለመሄድ ወስኜ በቃ ወስኜ እንደዚህ ጫፍ ላይ ስደርስ ተመለስኩኝ ማለት ነው። እና ሳስበው የባህሩም የማይሆን ነገር ነው ልጆችን ይዤ ማለት ነው። ከነሱ ውጭ ማን አለኝ? ሹቃ መፍሩሽ ነው እንግዲህ የተፈረሸ ቤት ነው የሚባለው በአማርኛ። እና ለማንኛውም ይዤ ቁጭ ብያለሁ ማለት ነው። በቃ ኑሮዬን በዚህ አጠናቀቅኩኝ ማለት ነው። እስካሁን ባለው የነገውን አላህ ነው የሚያውቀው። እስካሁን ግን በቃ እዚሁ ተረጋግቼ የመን ውስጥ ነው ያለሁት ማለት ነው። እንግዲህ ደስ ይላል። ያው የመን አንላቀቅም ብላ እዛኛለች ማለት ነው። በቃ የትም አትሄጂም ነው የመን ሰው አይለቅም ይባላል። እውነት ነው። ማንኛውም ቤቴ እንደምታዩት ሙሉ ግቢ ይሄንን ይመስላል ማለት ነው። ሆቴል መክፈል ከበደኝና እንግዲህ ይሄንን እንደዚህ ይመስላል ማለት ነው። ሙሉ ግቢ ተከራየው፣ ሙሉ ሹቃ ተከራየው ማለት ነው። ሆቴል መክፈል ስለከበደኝ ማለት ነው ሙሉ ሹቃ ተከራየው። እንግዲህ ይሄንን ይመስላል ቤቴ በሙሉ ወር 1200 ሪያል ወይም ደግሞ ድርሃም ማለት ነው። ስለዚህ በጣም አሪፍ ነው፣ አይከብድም ማለት ነው። ሆቴሉ ግን በጣም ውድ ነው። በጣም ቆንጆ ነበረ፣ አሪፍ ነበረ ማለት ነው። እንደምታዩት ሁሉ ነገር አሪፍ ነበረ። ግን ሆቴሉ እንግዲህ ሆቴሉ ነው ያለ ስም የለም ማለት ሆቴሉ ስም አለው። እሱንም ደግሞ ሰይድ አወቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ውዶችዬ? ያው እንግዲህ ማለት ነው እንዳያችሁት ኑሮዬን የመን ላይ አድርጌያለሁ። የመን ላይ ያደረኩ ማለት ነው። እንግዲህ ተፍጨረጨርኩኝ፣ አቅሜን አልቻልኩም፣ መሄድ አልቻልኩም ማለት ነው። እንግዲህ ያው እንደምታዩት ብዙ ነገር ሞክሬ ነበረ ምናምን በባህርም ለመሄድ ወስኜ እንደዚህ ጫፍ ላይ ስደርስ ተመለስኩኝ ማለት ነው። እና ሳስበው የባህሩም የማይሆን ነገር ነው ልጆችን ይዤ ማለት ነው። ከነሱ ውጭ ማን አለኝ? በቃ ሁሉንም ነገር ትትው ብዬ ቁጭ ብያለሁ ማለት ነው። የመን ላይ ያው ሹቃ መፍሩሽ ነው እንግዲህ የተፈረሸ ቤት ነው የሚባለው በአማርኛ። እና ለማንኛውም ይዤ ቁጭ ብያለሁ ማለት ነው። በቃ ኑሮዬን በዚህ አጠናቀቅኩኝ ማለት ነው። እስካሁን ባለው የነገውን አላህ ነው የሚያውቀው። እስካሁን ግን በቃ እዚሁ ተረጋግቼ የመን ውስጥ ነው ያለሁት ማለት ነው። እንግዲህ ደስ ይላል። ያው የመን አንላቀቅም ብላ እዛኛለች ማለት ነው። በቃ የትም አትሄጂም ነው የመን ሰው እንግዲህ ለነገሩ የለመዳችሁት ሀገር በቃ ተሎ አይለቃችሁም ማለት ነው። እንግዲህ ለማንኛውም እንደገና ደግሞ ሰይድ ያው ቪዲዮ ላይ ምን እንደሚያወራው ልክ ፈልገኝ እንዳልኩት ሰና ሴዴ ሆቴል አለ፣ የመኪና አለ፣ የምን አለ ይላል። እንደገና የጠያራ የቲኬት $500 ነው ያወጣሁት ምናምን ይላል። እኔ አትከተለኝ አላልኩ መጀመሪያውን ራሱ ሰይድ አትምጣ አትከተለኝ፣ እኔን ላታገኘ ነገር ምን አለፋህ ብዬ ፍንዶቅ እያለው ነው ሆቴል እያለው ነው የተናገርኩት ማለት ነው። እንግዲህ ሆቴል ላይ እንኳን ጽሁፍ ሳላስበው ገባብኝ። ያው አንዳንዴ አለማስተዋል ከሁለት ልጆች ለጋውኝ አላቅም ማለት ነው ገባብኝ። በዛ መጣክ። አሁን እስኪ ምን አይተህ ትመጣለህ? መቼም ሹቃ መፍሩሽ የመን ላይ እየዞርክ አሁን እኔውን የመን ላይ ብዙ አገራቶች አሉ።
አሁን የትኛው አካባቢ እንደሆንኩ እንግዲህ ፈልገህ የምትመጣ ነው ወይስ እንደው ሹቃ መፍሩሽ እያልክ እየዞርክ አገሪቷ ልታዳረስ ነው? ጽሁፍ የለውም እንግዲህ አሁን የምታየው ጽሁፍ የለው። በሆቴል ውስጥ ባንዴ ደረስክ። አሁንስ እንዴት ትደርሳለህ? ለማንኛውም ማለት ነው እኔ ማመን አለማመን የራስ ጉዳይ ነው። እኔ እውነቱን መናገር ደግሞ የኔ ፈንታ ነው። አትፈልገኝ እስካልኩ ድረስ አትፈልገኝ። ያቺም እዛ ያለቀሰችብህ ነው። እሷ ጋር አርፈህ ቁጭ በል ተማም። እንደገና ደግሞ ኮመንት ላይ በቃ አበዛሽው፣ በቃ ተመለሺ፣ በጣም አበዛሽው፣ በቃ ይቅርታ አለሽ አይደል የምትሉም እኔን የምታግዙኝም አላችሁ። እንደገና ደግሞ በቃ ታረቂው የምትሉም አላችሁ። በቃ ሁለተኛ ሚስት በቃ ብርቅ ነው እንደ ሁለተኛ ሚስት አገባብኝ ብለሽ እንደዚህ የምትሆኚ ይቅርታ አለሽ በቃ ታረቁ የምትሉም አላችሁ። ግን እኔ ያልተናገርኩት ትልቅ ነገር አለ። እኔ ስላገባ ብቻ አይደለም፣ አግብቶ ብቻ ቢሆን መቼም እንደዚህ ሀገር ላገር አላሯሩጠው። አግብቶ ብቻ ቢሆን ያው ቢያንስ እንኳን በቃ ትንሽ እንኳን ያው ብወጣም እንኳን ግን የሆነ ለዚህ እስከዚህ ያክል ደረጃ እኔ ጨክኜ ሳይድ ልጆችን ማታይም ብዬ አልሄድም። አዩን ስላገባ ብቻ አይደለም። እኔ ኮመንት ላይም የባልሽ ሚስጥር ጠብቂ፣ የባል ሚስጥር አይወራም ሐራም ነው የምትሉም አላችሁ፣ በውስጥ የምትመክሩኝም አላችሁ። እኔ በቃ እናንተ ባላችሁኝ መሰረት የሚወደኝ ሰው ስላለ የሚወደኝ ሰው እንዳይጠላኝ፣ የሚወደኝ ሰው እንዳይቀየምብኝ፣ እንዴት ሱመያ የቤቷ ሚስጥር ይህን ያክል የፈለገው ነገር ቢያደርጋት እንዴት እንደዚህ አይነት ነገር ስለ ባሏ ገና ስላገባባት እንደዚህ አይነት ነገር መታ ታወራለች ብላችሁ እንዳትናደዱ ነው እንጂ እኔ አዩን ስላገባ ብቻ አይደለም እናንተ የማታውቁት ነገር ስላለ ነው ማለት ነው። እና ለዛም ነው እኔ ያዩን ነገር ራሱ ቀድሞ ስለወጣው እሱ ቀድሞ ሚዲያ ላይ ስለተናገረው ነው እንጂ ሚዲያ ላይ ባይናገርና አግብቻለሁ ቢል ኑሮ እኔ ወጥቼ ሚዲያ ላይ ሳይድ እንደዚህ አድርጎ ሳይድ እንደዚህ ነው ሳይድ አግብቶብኝ ምናምን አልልም ነበር፣ ዝም ነበር ምለው ማለት ነው። ስለዚህ ለዛ ነው ገባችሁ። እሱም አሁን እሱ ያዩን ብቻ ወጣ እንጂ ሌላውን ነገር ምንም የተናገረ ነገር የለም ማለት ነው። እሱ ሚዲያ ላይ ያላወጣውን ነገር ደግሞ እኔ ስለሱ እናንተም እየመከራችሁኝ ስለሆነ እናንተን መናቅ ይሆናል። እናንተ አታውሪ በውስጥም በኮመንትም እንዳትናገር እያላችሁ ወጥቼ እናንተ ስላዩ ብቻ አይደለም ኮመንት ላይ ለምን እንዴት ትለኛላችሁ? ሳይድ ይሄን አድርጎ እንደዚህ አይነት ነገር አለብን እኔን እንዴት የሚላይ ሰው ይኖራል ማለት ነው። እንዴት እንዳታወሪ እያልናት ታወራለች እንዳትሉኝ ነው። እና ለዛ ነው በአዩ ብቻ እንዳይመስላችሁ፣ አዩን ስላገባብኝ ብቻ እንዳይመስላችሁ ለማለት ያክል ነው ማለት ነው። ሌላም ትልቅ ነገር ካዩ የባሰ ነገር እንዳለ አድርጋችሁ አስቡት ማለት ነው። ሌላም ነገር ስላለ ነው። በተረፈ ግን ማለት ነው እንግዲህ ያው ሳይድም እንዳያችሁት ኢትዮጵያ ገባ። ኢትዮጵያ ገና ቪዲዮን ሰርቼ ገና ኢትዮጵያ ገባው ሳልን ሳታጣራ ገና ኢትዮጵያ እውነት ገብቻለሁ እውነት አልገባው ኮመንት ላይ እንኳን ኮመንት ላይ ሳነብ እንኳን አልገባችም የሚል ብዙ ሰው ነበር። እንዴ በዩቲዩብ የሚያቀኝ ሰው ሱመያ ውሸቷን ነው ካለ እንዴት አንተ ማወቅ ያቅታል? ሰይዶ እንዴ ዝም ብለህ ገና ቪዲዮን ከመልቀቀት ቢያንስ እንኳን እሺ አንተ አሁን ላይ በጣም ተረብሸክ ማስተዋል ካቃተ ቢያንስ የሚለቀው ቪዲዮ ላይ እውነት ኮመንት ግባና አንብብ። እነሱ እንኳን ሱመያ አቃ ነው ነገ ከየመን አልወጣውም ትላለች እያላችሁ በጣም እውነት በጣም ጎበዞች ናችሁ። እውነት ለመናገር ከሆነ በቃ በደንብ ነው ያወቃችሁኝ ማለት ነው። በዚህ በምሰራው ቪዲዮ በደንብ ነው ያወቃችሁኝ። እና ሰይድ አንተ ምንም በቃ ገና ኢትዮጵያ ነኝ ብዬ እኔ ከኩሽና ሳልወጣ አንተ ኢትዮጵያ ደርሰሃል። እኔ በምን አይነት እንትን ራሱ እንዲያርቅና ለማንኛውም እኔ አንተ ስታስበው ኢትዮጵያ ነኝ። ለማንኛውም እኔ ሰይዶ አሁን ኢትዮጵያ እዚህ እያልክ አትሯሯጥ። እኔ አሁን የመን ነው ያለሁት። አሁን ደግሞ ድጋሚ እንደገና ተመልሰ ወደ የመን መተሃል። የመለያው ምን ቤት የለም፣ መኪናን ሽጠሃል። እንደገና ሰናም ብትሄድ ሆቴል ነው የምትኖረው፣ አደንም ብትሄድ ሆቴል ነው የምትኖረው። እኔ የመን ውስጥ ነው ያለሁበትን አልተናገርኩኝ። ሰይዶ አሁን የት ብለህ ትፈልገኝ እንደሆነ ራሱን አሁን እኔ ግራ ገብቶኛል። አትፈልገኝ በቃ ሰውንም ግራ አታጋባ። ቁጭ በሉና እዛ እና አንተ ካዩ ጋር ሆነክ እዛ ተጃጃል። እኔ እናንተን እያየው ቪዲዮ እሰራለሁ እዚህ ቁጭ ብዬ ማለት ነው።
ምክንያቱም እኔ አሁን ላይ ሰይዶ ስራ ስላረኩት በቃ እኔ እናንተን እያየሁ እኔ በቃ የስራ እኔ አሁን የስራ እንትን ሱቅ እንደ ሱቅ ከፈትኩኝ ማለት ነው። በፊት እየተናደርኩ በፊት ለስራ ብዬ አልነበረም ስሰራ የነበረው ሰይድ ኢትዮጵያ እንደ በጣም በቃ እኔ እንጃ የሆነ አንዳንዴ ማውራት የማትፈልጉት ያለፋችሁበት ነገር ሊኖር ይችላል አይደል? በጣም ደብሮኝ ነበር። በጣም ደብሮኛል። ድብርት ውስጥ ነበርኩ ከሚባለው በላይ ነው። ሰና ላይ ያየኝ አይቶኛል። አብረው የነበሩ ከጎኔ የነበሩ ያዩ አይተዋል ማለት ነው። አሁን ላይ ግን እዛ ድብርት ውስጥ አይደለሁም። አሁን እኔ ዩቲዩብ ላይ በቃ ዘና እያልኩኝ ነው የምሰራው ማለት ነው። በቃ በዛ ድብርት ውስጥ በዛ ንዴት ውስጥ ምናምን ሁኜ በቃ ምን ማውራት እንዳለብኝ አስቤ ምናምን ሰው እንዳላስቀይም ነገ የማወራው ነገር እንዳይቆጨኝ ተረጋግቼ የምሰራው ያ ነገር አይደለም። አሁን ኖርማል ሁኜ ነው ማለት ነው የምሰራው። እንደውም እውነት ከሰና መውጣቴ በጣም ነው የጠቀመኝ። ሰና ላይ ያለው ቤት ውስጥ ያኔ አብረን ከሰይድ ጋር አንዳንዴ የሆነ ቤትም ስለነበርኩ ይሁን አላውቅም። በዛ ላይ ደግሞ እኮ አንድ ነገር ሲመጣ ሌላም ብዙ የተደበቀ ነገር ይገለጻል። አንድ ነገር የሆነ ነገር ፌል ካደረገ በዛው ብዙ ነገር ይሄ የሆነ ቀዳዶ እየሰፋ ነው የሚሄደው። እንደዚህ እኮ ነው ያም ሰውም የሆነ ሚስጥርም ካለ አንድ ጓደኛ ለካና ገባብሽ እንዴ እንደዚህ አይነትም ነገር እኮ ነበር ተብሎ ይጨመርላችኋል። ስለዚህ ሳስበው ሰና ላይ በጣም ብዙ ስለሚያቀኝ ከብዙ ሰው ጋር ስለምገናኝ ነው ከሰና መውጣቴ በአጠቃላይ በጣም ነው ያገዘኝ ማለት ነው። እዚህ በቃ አዲስ ሀገር ላይ አዲስ ሰው መተዋወቁ አሪፍ ነው። በቃ አዲስ ነገር ከድብርትም ያወጣል። የሆነ ጭንቅ ሲላችሁ ቤቱ አለ፣ በዛ ላይ ደግሞ ትዝታ አለ። ቀላል አመት አይደለም እኔና ሰይድ አብረን ይኖር ነው ማለት ነው። በዛ አሁን ከድብርት ወጥቻለሁ አልহামዱሊላህ። አሁን ላይ ደስ የሚል ህይወት እየኖርኩኝ ነው። በጣም ደስ ይላል። አዲስ ጉረቤት፣ አዲስ ሰዎች፣ በቃ ልጄም አዲስ ጓደኛ አግኝታለች። በቃ በጣም ደስ ይላል ማለት ነው። ከምንም በላይ ደግሞ የልጆች ደስታ ያስደስተኛል። ጀሚላ ደግሞ አሁን እንደውም ሰና እያለች ብዙ ልጅ ጋር ትገናኝም ነበር ማለት ነው። እንደዚህ ከጓደኞቻችሁ ጋር ስትገናኙ ወይኔ ያኔ እኮ እናንተ እንዲህ ነበራችሁ ወይ ደግሞ የፍቅራችሁ ደስ ሲል ወይ ምናምን ስትባሉ በቃ ይጨንቃችኋል ማለት ነው። ግን አሁን እዚህ መጥቶ ወይኔ ምናምን የሚለይ ሰው የለም። በቃ ባጭሩ እዚህ ማንንም በቃ አሁን የተዋወቅኳቸው ሰዎች በቃ ምንም እንትን ስለምንም ስለኛ ስለ ሰይድ ስላለው ነገር ማንም አይጠይቅ። ይሄ ነገር ደግሞ ለኔ በጣም ሰላም ሰጥቶኛል። በቃ ከነሱ ጋር ስገናኝ ስለሌላ ነገር ነው የምናወራው ማለት ነው። ስለዚህ በጣም ደስተኛ ነኝ። ሰይድ አፈልገኝ ደስታዬን ላጣጥምበት እና ማለት ነው። አንተ እንግዲህ ካገኘኝ ይፈልገኝ። እኔ ግን ጊዜህንም ገንዘብክንም አታባክን። በቃ አዩ አርግዛልህ ከሆነ የሷ ልጅ ሂድና ተንከባከው አስወልድ። ካላረገዘችልክ ደግሞ ሂድና አስረግዛት። እንደ መጀመሪያ ዘሃማ ስትፈጥሩ ቢቆይታችሁ እንደዛ ሰይድና አግብቷት ራሱ እኮ እውነት ለመናገር እኮ እንዳገባት ቢመጣ ኑሮ ይሄ ሁላ ነገር እኮ አይፈጠርም ነበር። አግብቷት መጥቶ ቢሆን ኑሮ እኔ ይሄን ነገር አላስብኩም ነበር። እሱ ግን አግብቷት ተመልሶ ሄደ። ገና ቆይ በተለይ ልጅቷ ታሳዝናለች ሳላስረግዛት ምናምን ሰው ሰይድን ማለት ነው ሂድ ወደ ሱመያ ጋር ተመለስ ልጆችን ቢያንስ አሁን አግብታ ሱመያ እዛ ተረብሻ ይሆናል ምናምን ሲባል እሷ ባካችሁ ምንም አትሆንም ይችኛዋ ታሳዝናለች ወይ ይችኛዋ እኮ እንዴት እንደምታሳዝን እኮ ለኔ ብላ እኮ ለርክስ የጠጣች ልጅ ናት እንዴት ነው አዩና ሱመያን አንድ የምታደርጉት ይላቸዋል ማለት ነው። እንግዲህ እዛ ለኔ የሚያግዝ ሰው ምናምን ስላቸው እንደገና ደግሞ እሷ ዩቲዩብ ላይ እንደዚህ ራሷን ተቆጣጥራ ምናምን ነገር እንጂ ስሜቷን ደብቀው ነው እንጂ እኔ እሷን ብዙ ነገር መርዝ መጠጣቷን ውስጧ ተጎርቶ ይሆናል ምናምን ሲሉ ሰይድ በጣም እንደቀላል ነገር ነበር ሲያወራ የነበረው። አሁን እንደዚህ ሁኚ ልጆችን አፍቀውኝ ባለ ይሆንብሽ ምናምን ይሁላ ዛማ የሚያደርገው በፊት በቃ እንደቀላል ነገር ነበር ሲያወራ የነበረው ማለት ነው። ሁሉንም ነገር ተው እቺ ልጅ ትጎዳሽ ኧረ ምንም አትሆንም ተዋት ምናምን ልጆችን ሄድና ይናፍቀዋል ችግር የለውም ቀስ ብዬ ደርሳለሁ ሲሄዳያቸዋለሁ ምናምን እያለ ዘና ብሎ ሲያወራ የነበረው ሰውዬ አሁን አለ። እኔ በጣም የገረመኝ ነገር ደግሞ ላዩ እንኳን አያችሁ አይደል እንትሩን እንዴት ገዝቶ ራሱ እንዳመጣላት ኮለረክሱ ጠጩ የራሱ ጉዳይ ብሏት ነው የመጣው ማለት ነው።
እኔንም ልክ ላዩ ኩለረክስ ሰጥቶ የራስሽ ጉዳይ ከፈለክሽ ጠጪ እንዳላት እኔም በሰዓቱ ኩለረክስ ጠጪ አላለኝም እንጂ ገና መጀመሪያ እንትኑ በጥፊ የመታችበት ፕራንክ ነው ብለው ሲለቁ በዛ ሰዓት ታው ሳይድ እኔ ምጎዳለው እንደዚህ አይነት ነገር አታድርግ እንደዚህ አይነት ነገር እንዳይፈጠር እንደዚህ ነው ልክ እንደሷ ነው የራስሽ ጉዳይ ያለኝ ማለት ነው። አሁን ግን ዛሬ ወደኩኝ ፈረጥኩኝ ይሄን ሁላ ወጪ ይሄን ሁላ ምናምን እዛ ሲሄድ ልጆቹን ብታሳድግበት ይሻላል ብሩን ላንቺ ወደዚህ የሚሄድበት ብር ላንቺ ብሰጥሽ ይሻላል አትሄዳ እንደ እኔና አላልኩም እኮ እኔና እስካላልኩ ድረስ ደግሞ አንተን ምን አስከተለ አልፈ ተቀመጥ ያለህበት ማለት ነው። ቀጥ ብለክ ወደ ኢትዮጵያ ተመለስ። ቀጥ ብለህ ወደ ኢትዮጵያ ተመለሰ ኑሮህን ኑር። ገብቷል። ትጎዳለች ምስኪን ናት ገና አንድ ፍሬ ልጅ ናት ገና ቁጭ የምትባል ልጅ ናት ገና ምጥጥዬ ልጅ ናት ልክ እንደ ጀሚላ ነው ማያት ስትላት የነበርከው ልጅ ዛሬ አልፈልግሽም ኩለረክስ ጠጪ ምን ሰው ራሱ ምን ይላችኋል? አንዳንድ የሆነ ነገር ሚዲያ ላይ ማውጣት አይክ ገና አግብታት አመት ሳትሆን ጉዳችሁ ውጥት አለ። እኔ ጋር 10 አመት ስንኖር ከፍቅር ውጪ መጥፎ ነገራችን እንኳን ውጪ ወጥቶ ያውቅ። እኔ አኩርፌ እንኳን ውጪ አድሬ አላቅም። እናንተ ምን ላይ እንደተዳረሳችሁ ገና እንዳገባችክ ልብስ አስወልቃ ላጥ ብላ ቤተሰቦቼ ጋር ድሬ ነው ብላ መጣች። ገና አመት ሳይሞላችሁ እንደዚህ ሁላ ጉዳይ ያረጋችሁት አመት ሲሞላችሁ ምን ልትሆኑ ነው? እኔ ስለዚህ አሁን ስለተረጋጋው ተወኝ። እኔ እንደውም ዝም ብዬ ሳይ ለምን ተረጋጋሽ ነው መሰለኝ መረጋጋቴ መሰለኝ ሳይል ያናደደው። ምክንያቱም መጀመሪያ እንደዛ በተበሳጨውበት ሰዓት ከጎኔ በሚያስፈልገኝ ሰዓት የሰው ወሬ ራሱ ሊያሳብደኝ በነበረበት ሰዓት ጠፍቶ አሁን ተረጋግቼ ሲያየኝ የት ነው ያለሽው እንዴ? ለምን ተረጋግታ ተቀመጠች ነው ያስመሰለበት። በጣም ያስመስላል። ለምን ተረጋግታ ተቀመጠች? ለምን አልተናደደችም? አሁን እኔ እኮ ተናድጄ ለምን አትመጣም ለምን እንደዚህ ብል ይሄኔ ወይ እንደመጣ የዛን ጊዜ መጀመሪያ ገና ሲመጣ ገና እኔ ቤቴን ሳለቅ የዛን ጊዜ በመጣበት ሰዓት እኔ ተቀብየው ቢሆን ኖሮ እስካሁን አይቀመጥም። ይሄኔ ጥሎኝ ሄዶ እያስለቀሰኝ ነው ወይ ይሄኔ የመጣው እኔ ዝም ብዬ ስፈጠር ሳይድን ሳስበው እኔን ፍለጋ አይደለም። እኔን እየፈለገ ይመስላችሁ ከሆነ በጣም ተሳስታችኋል። እኔ እንድታቁም ፈልገው አሁን ላይ እኔን ሳይድ ቀስ ብሎ እንደዚህ ሱመያ የሚለው እኔን ፈልጎ ሳይሆን ልጆቹ ፈልጎ ነው። ቀስ ብሎ ደግሞ እኔን ያገኘኛል አይደለ? ቀስ ብሎ እኔን ካገኘኝ በኋላ ልጆቹን ነው የሚወስደው። እኔ ልጆቹን ለሱ ከሰጠው በኋላ እኔ መካሰስ ምናምን ደስ አይለኝም። ይሄ ክስ መሄድ እንደዚህ ሽማግሌ እንኳን ደስ አይለኝም። እኔ 2 ሰው 3 ሰው ነው ራሱ ችግር የማውራት ደስ አይለኝም። አላህ እንደዚህ አይነት መውቀፍ ላይ እንዳያስቀምጠኝ ግን ደስ አይለኝም። በቃ እስካሁን ማድረጊያው አላቅም ደስም አይለኝም። ስለዚህ ከሰይድ ጋር በእጅ ሰጥቶ በእግር ፈለጋ እንዳይሆንብኝ ልጆችን ከያስኩ በኋላ መንከራተት አልፈልግም። ልጆችን ለሱ ሰጥቼ ቢጠፋብኝስ የማን ያላል ነው? ነገ ልጆችን ሄዶ እኔና እዩ እናሳድጋቸዋለን ከፈለሽ ጠርግ በይ ቢለኝ ምን ልል ነው? ስለዚህ እኔ አሁን ላይ አልገኝም። እኔ አንድ ጥሩ አማራጭ መስሎ ታየም እንደው ታውቃላችሁ መደበቅ። በቃ እኔ በጣም ነው የተመቸኝ፣ በጣም ነው የተስማማኝ። እኔ መጀመሪያ ራሱ ገና ሲያገባ ገና አግብቶ በቃ እንደዛ ብቻዬን ቁጭ ብዬ ከማለቅስ በርዘግቼ እንደዛ ጭንቀት በጭንቀት ከመሆን ራሴን ከማጨናንቅ እንደዛ በቃ የት ልሂድ ብዬ እንደዛ ከመሆን ለምን ነገር ሀሳብ ለምን በዛ ሰዓት አልመጣልኝ ነው ያልኩት። እውነቴን ነው። በዛ ሰዓት ብድግ ብዬ ነበር መንጣት የነበረብኝ። በዛ ሰዓት እኔ እንደውም መሄድ አለመቻሌ ለበጎ ነው። በቃ እንደውም ወረቀቱ ምናምን አለመሳካቱ ሄዳለሁ ብዬ በቃ ዝም ብዬ በጭፍን ነበር ብድግ ብዬ የመጣሁት ማለት ነው። በቃ የሆነ ነገር ሳይደግስ ሳይጣላ በሚባል ነገር አይደል? በቃ እኛ ካሰብነው ይልቅስ አላህ ያዘጋጀልን ይበልጣልና በቃ አላህ ያዘጋጀልኝ ይሄንን ነበረ። ያኛው በቃ ምናልባት እኔ ኢትዮጵያ ብሄድ ኑሮ ጥሩ ነገር ላይ ገጥመኝ ይችላል ማለት ነው። ስለዚህ አሁን ያለውበት ነገር ነው በጣም ጥሩ ነው። አልহামዱሊላህ ረብል ዓለሚን። ስለዚህ ይሄ ነገር ስለተመቸኝ
ይሄ አሁኑ ነገር ስለተመቸኝ እንደውም ኢትዮጵያ ባለመሄድ በጣም ደስተኛ ነኝ ማለት ነው። ስለዚህ አሁን እኔ በጣም ስለተመቸኝ ሰይዶ የመንጣትም ሐሳብ የለኝም፣ የመገናኘትም ሐሳብ የለኝም፣ እዚህ ነኝ ማለትም ሐሳብ የለኝም። እኔ ያለውበት አካባቢ መቼም ትሄዳለች ብለክ እኔ በጣም እርግጠኛ ነኝ። አንተም አታስበውም፣ አይመጣልህም። እኔ ካላወራሁ አንተ ካገኘኝ እኔ እቀጣለሁ። አይመጣልም፣ እዚህ ቦታ ናት ብላ አይመጣልም። እኔ ያለውበት አካባቢ ደግሞ ሱመያን አየናት ብሎ እንኳን የሚነግርህ ሰው የለም። ምናልባት ሰናቦ ነው፣ ምናልባት አንተ የምታውቀው አደን ሁኚ፣ ምናልባት አንተ ከምታውቃቸው ሰው ጋር የሆነ አበሻ ወይ የሆነ ሰው ቢያይ ደውሎ ሱመያ እዚህ ጋር ናት አይተናታል። እንደዚህ አይነት ቦታ ስላልሆንኩ ያለው ከአእምሮ ካወጣኝ ማለት አታገኘኝም። አገኛታለሁ ብለህ የምትፈልገው እኔ ጀግና የሚያጫውትን ነገር ተው በቃ ሰይድ። እኔ ምን ያክል ድረስ እንደምትሄድ ስለማቅ፣ የት ብደበቅ እንደምታገኘኝ ስለማቅ፣ ምን ያክል ያኔ እንግዲህ አብረን ስንት ረጅም ዓመት ነው የኖርነው። ምን እንዴት እንደሆነ ተፍክሬ ስለማቅ ካንተ ሐሳብ ውጭ ነው የሆንኩት። ለዛ ስለማታገኘኝ አርፈክ ወደ አዩሁ ጋር ተመለስ። የወረወረችውን በረኪና ከመጣጣቷ በፊት ሄደህ አንስተህ አለውልሽ እኔ በላት። ለማንኛውም ማለት ነው በእኔ ደስታ የምትደሰቱ በጣም ደስ ብሎኛል። በእኔ ደስታ የምትደሰቱ አላህ ለእናንተ ደስታ ይጨምርላችሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።